የነዋሪውንም በዛ መልኩ ስራዎችን እየሰራ ነው። አንዱ የላይቭሊሁድ ፕሮግራም ነውና በዚህ አመት ደግሞ ወደ 25 የጋራ ፍላጎት ያላቸው ቡድኖች ሲአይጂ ተደራጅተዋል። በዚህ አመት 25ቱም ስደተኛ ካምፕ ሪፊውጂ ውስጥ ነው ያለው። ስለዚህ በዚህ አመት ለማህበረሰቡ የለውም ማለት ነው። ይሄ ከፍተኛ ገንዘብ ነው። ለአንድ ቡድን 780 ሺህ አካባቢ በጀት አለው። ስታባዙት በጣም ከፍተኛ ገንዘብ ነው። ወደ 19 ሚሊዮን አካባቢ ይደርሳል። ይሄ እናንተ ጋር ፈሰስ የሚሆን ነው እና የመጀመሪያው መደራጀት ነው። ተደራጅታችኋል። የምልመላ የማደራጀቱ ስራ አልቋል። ከዛ በኋላ ዘርፍ እንድትመርጡ ተደርጓል። አብዛኛው ዘርፋችሁን አውቃችኋል። ከዛ ጋር ተያይዘው ደግሞ የቢዝነስ ፕላን እንዴት ይዘጋጃል፣ እንዴት ይመራል፣ ሂሳብ እንዴት ይያዛል፣ ስራውን ደግሞ የመረጥነውን ዘርፍ እንዴት እንሰራለን የሚል ስልጠና ነበር የቀረው። ይኸው ዛሬ ከሰኞ ጀምሮ ስልጠና ለተከታታይ ቀናት እየወሰዳችሁ ነው። ዛሬ 3ኛ ቀናችሁ ነው አይደለም? ስለዚህ ይህን ስልጠና በደንብ ተከታተሉ። ያልገባችሁን ጠይቁ። በቡድን በደንብ እንትበሉ። በግሩፕ ስትወያዩ በደንብ ግንዛቤ ይኖራችሁ። ከዛ በኋላ ብሩ ኦልሞስት ብሩ መልቀቅ ነውና በጀቱ ይመጣል። ወዲያውኑ ወደ ስራ ትገባላችሁ ማለት ነው። ብዙ ጊዜ አሁን እየገጠመን ያለው የሲአይጂዎች መፍረስ አለ። የሚፈርሰው ምንድነው? አንደኛ ኮሚቴዎች ጠንካራ የሆኑ ምቹ የስራ ቦታ አለማግኘት አለ። ተከታታይ ያው ተግቶ ያለ መስራት አለ። ስለዚህ እናንተ ያን ክፍተት ይኖራል ብዬ አላስብም። ስለዚህ የስልጠና ያን ክፍተት የሚሞላ